ኧረ ህዝቡስ የሚያደርገው ቸግሮ እንጂ ኧረ እባካችሁ እያለ ነው። የሚቀድም ሰላም ነው። የሰላሙ ጉዳይ ምንድን ነው? የውጭ ሴራ አለ፣ ይሁንም ያባላ የውጭ ሴራ አለ እያለን ነው ምናማ። በእውነት እኒህ ወንድሞቻችን እኛ ጎናችን የወጡ ማን እየገደፋቸው ነው? ማንስ አይዟችሁ እያለ ጎናቸው ሆኖ ነው? የግል ድርጅቱ አይዟችሁ እያለ እነሱ አይደሉም የሚያጓጉና የሚያባሉን። ኧረ ህዝቡስ የሚያደርገው ቸግሮ እንጂ ኧረ እባካችሁ እያለ ነው። ኧረ የሚያባላልን ሰው አላወቅነው። ኧረ ውጭ ጠላት አለ። አሁንም አገሪቱን ጨለማ ያገባት ቧልት ነው። አሁን እዚህ ስንናገር አላምሸትማ ወረፋም የለው እዚያ የሚደወለው ስልክ ግን ያልፈራም። አስማማው አቢ ወንድሜ ሙቷል። እሱ አልበልጥም። መንገድ ትላላችሁ። መንገድ ማን የሚሄድበት እኔ የፈለገው ሰው ቢሞት ከገርጨጩ እጅ አላድም። ከቀበለው ከቤቴ ጊዮርጊስ ከጊዮርጊስ ቤቴ ከተማዋ ሻይ ቡና ምል ከሆነ ልመጣ እችላለሁ። በቃ እዚህ ከብቶችን እንጠብቃለሁ። ማን የሚሄድበት ነው መንገዱ? ሄደ የምናለቅስበት ነው ልቅሶ፣ በመከራ በደስታ የምንሄድበት ነው መንገድ። ክሊኒክ ምን አምቡላንስ አለ የምንታከምበት? አስፋልት ይሰራ። ማን የሚሄድበት አስፋልቱ? አምቡላንስ እንኳን ከወረዳችን አንድ አምቡላንስ አለ እንዴ? ናኒና እኮ ተቃጠለ። ጎሽ ሜዳ ወስደው ሰቀሉ፣ ተቃጠለው፣ ተጎርጉሮ ተሸጠ። የመንግስትም ችግር አለ። መንገድ እንኳን ማጠብቁ። መንግስት ስራውን ይስራ፣ እኛም ደግሞ ከቧልታችን እንቆጠብ፣ አንድ እንሁን። ሰላም የሚመጣ አንድ ስንሆን፣ ስንመካከር፣ ሙላችን ሰላም ፈላጊ ስንሆን